ሊቀ መላእክት ቅዱስ ኡራኤል ነው። ይህንን ታሪክ ባጭሩ ስንረዳ እመቤታችን ቅድስት ድንግል ማርያም በስደቷ ወቅት የኢትዮጵያን አድባራትና ገዳማት ስትጎበኝ ከግብጽ ወደ ኢትዮጵያ ከገባች በኋላ የኢትዮጵያን አድባራትና ገዳማት ሌሎቹን ሳልጠቅስ እዚህ ላይ ቁጭ አልልም ብዬ ነው። እነ ጣናን እነ አክሱም ጽዮንን ትግራይ ውስጥ ያሉ ልዩ ልዩ ገዳማቶች አሉ። እነ ደብረ ዳሞን እነ ላሊበላን እነ ዝቋላን እነ ምድረ ከብድን እነ እንጦጦን እነ ዋልድባን ታላቁ ገዳም ኢትዮጵያ ውስጥ ያለው እንግዲህ ዛሬ ብዙ ተኩላዎች ገብተውም እንደሆነ አናውቅም። እዚህ ግን የለም፣ ምንም አንድም ነገር የለም። እስካሁን ቢገባም አይቀበልም፣ ቦታውም አይቀበል፣ ማህበረሰቡም አይቀበል። ይህ ቦታ ለየት ስለሚል ማለት ነው። ጓዳ ናት። ቃል ኪዳኑም እጅግ ረቂቅና ድንቅ ስለሆነ ማለት ነው። እና እነዚህን ገዳማት እየጎበኙ ከማን ጋር መሰላችሁ? ስንት ሆነው ነው? እመቤታችን ቅድስት ድንግል ማርያም ከማን ጋር ከተወደደው ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ማለት ነው። ማዕረግ አለው እያንዳንዱ መጠሪያ። እግዚአብሔር አምላክ ምንድን ነው የምንለው? እግዚአብሔር አምላክ ለኛ ምናችን ነው? ምናችን ነው? አባታችን። በጣም ጥሩ። ከዚያስ አምላካችን። አምላክ ማለት የምናመልከው ከሱ ሌላ ማንም የለም፣ ፈጣሪያችን ነው። ያበጀን የሰራን ስለሆነ ፈጣሪ እንለዋለን። ደግሞ እንደ አባትነቱ ፈጥሮ የማይተው አምላክ የሚያስፈልገንን ሁሉን ነገር ሰጥቶ የሚያኖረን የሚመግበን የሚያስተዳድረን እሱ ነውና ማለት ነው። ምናችን ነው? የሚያበላን የሚያጠጣን ስለሆነ አባታችን ማለት ነው። አባት እንኳን ልጁን ለተወሰነ ጊዜ ነው የሚታገሰው። ብሎ አይቶ ባለጌ ከሆነበት ስነ ምግባሩ ከተበላሸ አልፈልግህም ብሎ ያስወጣዋል። በስጋ የወለደ አባት። እግዚአብሔር ግን ይታገሳል፣ ጊዜ ይሰጣል። የመጨረሻው ከባዱ ፍርድ በምጽአት ጊዜ ነው። የሱ ከባዱ ከሁሉም በላይ ያን ጊዜ ነው። መፍራት የሚገባን ጊዜ ነውና ስለዚህ እግዚአብሔር አባታችን፣ እናታችን፣ እመቤታችን፣ ንግስታችን፣ እናታችን እመቤታችን ቅድስት ድንግል ማርያም መድኃኔ ዓለም ክርስቶስ አባታችን እያል ከነማዕረጉ ነው። እንደው ቅዱስ ኡራኤል አንልም። ደግሞ ቅዱስ ኡራኤልን ምንድነው የምንለው? የክብር ስም አለው አይደል? ምን እንለዋለን? ምን እንለዋለን? ኃያሉ መልአክ ቅዱስ ኡራኤል ረዳታችን፣ ጠባቂያችን፣ ሊቀ መላእክት እንለዋለን። ሊቀ መላእክት ለተራ ስም ብቻ አይሰጥም ማለት ነው። ረዳታችን፣ ለችግራችን ጊዜ ፈጥኖ በቅጽበት የሚደርስልን፣ ሊሰበር የነበረውን የሚያቀና፣ ሊወድቅ የነበረውን የሚደግፍ መላእክቶችን ለኛ ሰጥቶናል። እግዚአብሔር አምላክ ምሕረቱ ቸርነቱ የበዛ በኃጢአታችን ምክንያት ኃጢአታችን በዝቶ ያክፉ ጠላት ወዳልሆነ ቦታ እንዳይወስደን መልአኩ ቅዱስ ኡራኤል ደርሶ ይመልሰን። አሁን ከዚያ ሰብስቦ እዚህ እንዳመጣችሁ ማለት ነው። ይሄ የእናንተ ብቻ ሳይሆን የመልአኩ የቅዱስ ኡራኤል ተራዳኢነትና አማላጅነት ነው። ብዙዎቹን እየመረጠ ያመጣል፣ ይወደደውን ማለት ነው። ፍቅሩ ባይኖርባችሁ ኖሮ እዚህ ቦታ አትመጡ ነበር። እና እመቤታችን ቅድስት ድንግል ማርያም የኢትዮጵያን አድባራትና ገዳማት እየጎበኘች በዚህ ቦታ በብርሃን ሰረገላ መጥታ ረበው ቆመው ሲመለከቷት ከማን ጋር ነው ብያችኋለሁ? ከልጇ